ሰላም እንዴናችሁ ዛሬ በቤት ውስጥ እንደዚህ ቆንጆ ጎረድ እንዴት እንደምታዘጋጁ አብረን እናያለን። በመጀመሪያም መጥበሻችሁ ላይ እንደዚህ ቂቤ ታቀልጣላችሁ። ከዛ ቂቤው ከቀለጠላችሁ በኋላ ደግሞ ኮረሪማ ትጨምሩበታላችሁ። ከዛ ከኮረሪማ ካረጋችሁ በኋላ አንድ የሾርባ ማንኪያ በርበሬ እንዲሁም ግማሽ የሾርባ ማንኪያ ሚጥሚጣ ተጨምሩበታላችሁ። ከዛ ግማሽ የሾርባ ማንኪያ ጨው ታደርጉበታላችሁ። ከዛ አብሮ እንደዚህ ማቀላቀል ነው። እንዲሞቅ ካለልን በኋላ አውርደን እናቀዘቅዘዋለን። ስጋውን እንዳያበስልብን ነው የምናቀዘቅዘው። ከዛ ስጋውን አድርገን እንግዲህ እንደዚህ ማዋሃድ ነው። ካዋሃድ ነው በኋላ አሁን ለመብላት እንግዲህ ሬዲ ሆኖልናል ማለት ነው። አቅርበን ማጣጣም ነው እና እንደዚህ አይነት ቀለል ያሉ የምግብ አሰራር ቪዲዮዎች እንዲደርሷችሁ ይህን አካውንት ሰብስክራይብ እያደረጋችሁ ቤተሰብ መሆን አትርሱ። ባይ